አንዳንዴ በዓል ሲመጣ ውስጣችን የሚሰማው ደስታ ከየት እንደሚመጣ አናውቀውም። የሆነ ትልቅ ብርሃን ወደ ቤታችን ይገባል። ለመሆኑ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥምቀት ለእናንተ ምንድን ነው? ያ ያላመለጣችሁ የልጅነት ጩኸት ሆያ ሆዬ እያላችሁ ያጠራቀማችሁት ሳንቲም፣ ወይስ ለጥምቀት ያልሆነ ቀሚስ ይበጣጠስ ተብሎ እየተፈራ የተገዘው ያ በዓመት አንድ የሚመጣው ውድ ልብስ? በእውነት ለመናገር ቀሚሱ ባይበጣጠስም ጥምቀት ካለፈ በኋላ ግን ያ ሁሉ ደስታ አብሮ እንዲያልፍ አንፈልግም። ዛሬ በዚህ ቪዲዮ የምናወራው ስለ ጨርቅ መበጣጠስ ሳይሆን አሮጌውንና ተስፋ ቢስነታችንን እንዴት በጥምቀት ውሃ አጥበን በአዲስ መንፈስ እንደምንነሳ ነው። እስኪ እውነቱን እንነጋገር። ጥምቀት ሲቃረብ ቤታችሁ ውስጥ የሚፈጠረውን ድባብ ታውቁታላችሁ። በተለይ እናቶቻችን ጥምቀት እኮ መንፈሳዊ በዓል ነው፣ ግን ለእናቶቻችን የዓለም አቀፍ የጽዳት ውድድር ነው ይመስላቸው። ገና ሳምንት ሲቀረው ቤቱ ይገለባበጣል። የአቧራ ያልነካው ቡፌ ይወርዳል፣ ምንጣፉ ይታጠባል፣ ግድግዳውም ቀለም ይቀባል። አንዳንድ እናቶች እኮ ግድግዳውን ብቻ ሳይሆን እኛንም ጭምር ቀብተው ሊሰቅሉን ምንም አይቀራቸውም። ቆይ ግን ጥምቀት የመጣው እኛን ሊያጠምቀን ነው ወይስ ቤቱን ሊያጥበው? ግን በዛ ሁሉ ድካም ውስጥ አንድ ትልቅ ቁም ነገር አለ። እናቶቻችን ቤቱን የሚያጸዱት እንግዳ ለማክበር ብቻ አይደለም፣ በዓሉን በንጽህና ቦታ ለመቀበል ካላቸው ክብር የተነሳ ነው። እኛስ ለጥምቀቱ ስንዘጋጅ ቤቱን ብቻ ነው ወይስ ልባችንም ጭምር ነው ቀለም የቀባ ነው? እሺ፣ ዝግጅቱ አልቆ ወደ ባህረ ጥምቀቱ ወጣን። ያ ሁሉ ህዝብ፣ ያ ሁሉ ዝማሬ፣ ድምቀቱ ልዩ ነው። ግን ቆይ በዚህ ዘመን ታቦቱን ባይኑ የሚያይ ሰው አለ? ሁሉም ሰው ስልኩን ሰቅሏል። አንዱ ላይቭ እየገባ ነው፣ አንዱ ስቶሪ መሃል ላይ ፕሮፋይል ፒክቸር ካልተነሳው ብሎ ተቸግሯል። መሃል ላይ ቆመህ አረ በረከቱን እንቀበል ስትል ጎንህ ያለው ሰው ወንድም የቪዲዮ እየቀረስኩ ነው እጅግ ገባብኝ ይልሃል። ለመሆኑ በረከቱ ያለው ስልካችን ጋለሪ ውስጥ ነው ወይስ ልባችን ውስጥ? ግን እዚህ ጋር አንድ ትልቅ የሞቲቬሽን ነጥብ አለኝ። በዛ ሁሉ ግርግር ውስጥ ሰው በትክክለኛው እየገፋ ፀሐዩ እየለበለበ ግን አትቆጣም። ለምን? ምክንያቱም ዓላማህ ጸበል መረጨት፣ በረከቱን ማግኘት ነው። በህይወትህም እንደዚህ ሁን። ወደ ስኬት ስትሄድ ብዙ ግፊት፣ ብዙ ግርግር፣ ብዙ የሚረብሽ ነገር ይኖራል። አንተ ግን ዓላማህ ላይ ካተኮርክ ያ ሁሉ ግርግር ለደስታ ድምቀት እንጂ እንቅፋት አይሆንብህም። እስካሁን ተሳሳቅን፣ ትዝታዎቻችንን አነሳሳን። አሁን ግን አንድ ጥያቄ ልጠይቃችሁ። ውሃ ሲረጭባችሁ ምን ይሰማችኋል? ቅዝቃዜው ብቻ ወይስ መታደሱ? ጥምቀት ማለት መታደስ ነው። ውሃ ቆሻሻን እንደሚያጠው ሁሉ የጥምቀት በዓልም ያለፈውን ዓመት የልብ ቆሻሻ የምናጥብበት ሊሆን ይገባል። ብዙዎቻችን አዲስ ልብስ እንገዛለን፣ ግን በአሮጌ ማንነታችን ውስጥ ነው የምንከተው። አዲስ ጃኬት ለብሰህ ውስጥህ ግን በቂም በሐዘንና በተስፋ መቁረጥ ከቆሸሸ በዓሉ ድምቀት አይኖረውም። ዛሬ እንዲህ እንድታስቡ እፈልጋለሁ። ያ ቅር ያሰኘህ ሰው፣ ያ ተስፋ ያስቆረጠ ሁኔታ እዛው ባህር ውስጥ ይቅር። በበዓል ቀን ይቅርታ ማድረግ ድል እንጂ ሽንፈት አይደለም። አልችልም፣ አይሳካልኝም የሚለውን አሮጌ ሐሳብህን በበዓሉ ደስታ ተካው። ልክ ነጭ ልብስ ለብሰን እንደምናምር ሁሉ ልባችንንም በተስፋ እናስውበው። ጥምቀት ማለት በቃ እንደገና መወለድ ነው። ከውሃው ስትወጣ ስትወጭ አሮጌው አንተ አንቺ እዛው ቀርቷል። አዲሱ ሰው ግን ህልም ያለው ፍቅር ያለውና ለስራ ዝግጁ የሆነ ነው። ለዚህ ነው በአዲስ መንፈስ የምንለው። እንግዲህ ትልቁ ፈተና
የሚመጣው ከበዓል በኋላ ነው። ብዙዎቻችን በዓል ሲያልቅ ዲፕሬሽን ውስጥ እንገባለን። አረ ነገ ስራ ነው፣ አረ ሰኞ መጣች እያልን እንቃትታለን። ግን ለምን? በዓል እኮ የነዳጅ ማደያ ጋዝ ስቴሽን መሆን ነበረበት። ያ በበዓል ቀን የነበረህ ጉልበት፣ ያ የነበረሽ ደስታና ትጋት የት ሄደ? በዓል ቀን ጧት 11 ሰዓት ላይ ተነስተህ ኪሎ ሜትሮችን በእግርህ የምትጓዘው አንተ ሰኞ ጠዋት ለስራ 2 ሰዓት ላይ ለመነሳት የምታንገራግረው ለምንድን ነው? ጉልበቱ እኮ ያው ነው። ለውጡ ያለው አመለካከታችን ላይ ነው። ስለዚህ ቃል እንግባ፣ ይሄ ጥምቀት ሲያልቅ አብሮን የሚያልቅ ስሜት አይሁን። ያንን በአዲስ መንፈስ በመነሳሳት ጉልበት ወደ ቢሮአችን፣ ወደ ንግዳችን፣ ወደ ትምህርታችን እንውሰደው። ልክ ለጥምቀት እንደተዘጋጀኸው ሁሉ ለስኬትህም ተዘጋጅ። ልክ በበዓሉ እንደደመቅኸው ሁሉ በስራህም ድመቂ። አዲሱ መንፈስ ማለት በበዓል ማግስት የሚጀመር ቆራጥነት ማለት ነው። የዘንድሮው ጥምቀት ለሁላችንም የሰላም የፍቅርና የምርጥ ሥራ ዘመን እንዲሆንላችሁ ከልብ እመኛለሁ። በበዓሉ ላይ ስትጨፍሩ፣ ስትዘምሩና ስትደሰቱ ደስታችሁን በሙሉ ልባችሁ ተቀበሉት። ይህ ቪዲዮ ለእናንተ አዲስ መንፈስ ከሰጣችሁ ላይክ በማድረግ አሳውቁኝ። ለምትወዷቸው ሰዎች ሼር አድርጉላቸው፣ እነሱም በአዲስ መንፈስ እንዲጀምሩ። ለመሆኑ እናንተ ጋር ጥምቀት እንዴት ነው የሚከበረው? ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ተረት በእናንተ ቤት ደርሶ ያውቃል? ኮሜንት ላይ አጋሩኝ፣ ሁሉንም አነባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሚቀጥለው ቪዲዮ እስከምንገናኝ መልካም የጥምቀት በዓል ይሁንላችሁ። ቻው። Thank you.